ሃይ ጋይዝ እንዴት ናችሁ? ደህና ናችሁ ወይ? እንደምታውቁት ፐር ዩዥዋል በጣም ቢዚ ዊክ ላይ ነው ያለው። ዲፌንሳችን ከነገ ወዲያ ነው። ፔፐር የሚገባው ነገር ነው። ፔፐር እየጻፍኩ ነበር፣ ግን ምንም ቢሆን ስኪፕ አላደርግም። የዚህን ሳምንት ዩቲዩብ ብዬ ነው ቪዲዮ እየቀረስኩላችሁ ያለሁት እና የዚህን ቪዲዮ ታይትል አይታችሁታል። አስበቃሽ ራይቷ ነው የሚለው። ፖይንቱ ምን መሰላችሁ? ለምትፈልጉት ነገር በጣም ትንሽ ዋን ስቴፕ አት አ ታይም ብትሞክሩ እሱ ነገር ተጠራቅሞ ወደፊት ትልቅ ነገር መሆኑ አይቀርም። እኔ የተገነዘብኩት ነገር እሱ ነው። አሁን ይህ ቪዲዮ ብሰራ ባልሰራ እኮ ፖይንት ላይ ኖረው ይችላል አይደል? ይህን ሳምንት ብዘል ምን ችግር አለ? ኔክስት ዊክ ፖስት ባረግ፣ የዛሬ 2 ሳምንት ደህና ቪዲዮ ኤዲት አድርጌ ምናምን ሰርቼ እነዚህ 2 ሳምንቶች ባልሰራ ምን ችግር አለ አይደል? ግን እንደሱ አይደለም። በጣም ትንሽ ስቴፕ አት አ ታይም ነው ቢልዳፕ እያደረገ ጥሩ ነገር የሚሆነው እና ለምሳሌ እናንተ ኮንተንት ክሬተር መሆን እንፈልጋለን አላችሁ። 50 ኤዲትድ የሆነ ቪዲዮ ድራፍት ውስጥ ከሌላ አልጀምር፣ ወይ ደግሞ በቃ አይፎን ካልገዛው አልጀምርም፣ ወይ ደግሞ በጣም አሪፍ ባክግራውንድ ካላገኘው አልጀምርም ምናምን እንደዛ እያላችሁ ሁሉ ነገር ፑሽ ባረጋችሁት ቁጥር ኢትስ ኔቨር ሃፕኒንግ። አሁን ለምሳሌ እኔ ይህን ሳምንት ከዘለልኩ ኔክስት ዊክ ደግሞ ምንድን ነው የምለው? ኤግዚት ኤግዛምሽ ከ3-4 ቀን በኋላ ነው። ቆይ ከኤግዚት ኤግዛም በኋላ ያለው ኤግዚት ኤግዛም ደግሞ ሲደርስ ቆይ ግራጁዌሽንሽ እንትን በኋላ ነው፣ ከሱ በኋላ ያለው ግራጁዌሽን ሲያልፍ፣ እንደዛ ምክንያት ይደራረብባቸዋል አንድ ነገር ስኪፕ ባረጋችሁ ቁጥር። ስለዚህ አይፎን ይዛለው ከምትሉ ፐርፌክት ባክግራውንድ እንትን አሁን ራሱ ዛሬ ፐርፌክት ባክግራውንድ ግን ፎር ኮንሲስተንሲ እና ለእናንተም ፖይንት እንዲሆናችሁ የምፈልገው ምንድን ነው፣ ሁሌ ፐርፌክት ነገር አጠብቁ። በቃ አንድ ነገርም ካላችሁ ባላችሁ ነገር ፈልጋችሁ መጀመር ነው። ሁሌ ቀስ በቀስ ሸረሪቷ ነው በአንዴ ሮጣ ላይ አልወጣችም። ኦኬ፣ ቀስ በቀስ እያለች ነው የደረሰችበት የደረሰች አለ። ታሪኩን አላውቀውም የቀስ በቀስ ሸረሪቷን፣ ግን ሁሉም ነገር ዋን ስቴፕ አት አ ታይም ነው። ራሳችሁ ላይ አትቸኩሉበት፣ ፕሬዥር አታብዙበት፣ ሎድ አታብዙበት። ትንሽ ትንሽ እያደረጋችሁ ፐርፌክት ባይሆንም ፕሮግረስ ነው። በቃ አንድ ነገር መሞከር ነው ብላችሁ መጀመር የምትፈልጉትን ነገር አታራሱት፣ ጀምሩላችሁ ነው። እና የዛሬ ቪዲዮችን ይመስል ነበር። በጣም አጭር ነው፣ በጣም ባክግራውንድ የተጎሰበሰ ነው፣ በጣም ኤዲትድ አይደለም። ኢትስ ኦኬ፣ ኢትስ ፕሮግረስ። ቴንክ ዩ ፎር ዋቺንግ። አይ ሆፕ እናንተ የምትፈልጉትን ነገር ምክንያት ራሳችሁ ላይ ሳታበዙ ትጀምራላችሁ። እና ቴንክ ዩ ፎር ዋቺንግ። መልካም ምሽት ይሆንላችሁ። ባይ